በመቶ ሺህ ብር ጸደቀ። ይሄ ድርጅት የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ይረዳል፣ ሸሪዓውን በጠበቀ ትዳርን ያጋባል። ስለዚህ ይሄን ድርጅት ይሄ ነግርሽ ዲኔን ለእናቴም ለአባቴም ውሸት አይመሰክርም። ሀይቃ ነገ ሞት አለብኝ ግልጽ ነው። አንድችም ነገር ውሸት ካለ እዚህ ነው የማፈርጠው ብዬ ነው የምነግራቸው። ካሲጋቡ ለዚህ ልመልስልሽ ጀማል አለ እንጂ አሁን ጥያቄ ጀማል እንግድነት አንተ ቤት መጥተው ይኸውልህ በደንብ አዳምጠኝ። እንግድነት አንተ ቤት መጡ ጀማልና እሳቸው ወደሆነ ሀገር ሊሄዱ አንተ እንደ ግድነት ተቀበልካቸው። እቤትህ ውስጥ ካሜራ አለ። ባየኸው በካሜራ ላይ ባየኸው ነገር ይሄ ነገር ወደ ሐራም መሆን ስለሌለበት በሐላል ይችል ልጅ ከፈለጓት በሐላል ያግባት ብለህ በሐላል ኒካህ ታሰረ እንጂ ጀማል ጋር አይደለም የተዋወቁት። ሐላል ሆም አይደለም የተዋወቁት አይደለም እነሱ አይደለም ልብላችሁ ስሙ። ያ ጀማዓ ኮሜንት ላይ ያላችሁ ሰዎች ወንድሞች ስሙ እንግዲህ። ስለዚህ በአንተ ቤት እንግድነት መጥተው ነው የተዋወቁት። እኔ ቤት እንግድነት መጥቶ ነው የተዋወቁት። እኔ ቤት ነው ጨርሶ ሐላል ሆም ላይ የገቡም ነገር የለም። ግን በጉዳዩ ከበር አድርጎላቸዋል። አንዳንድ ወጪዎች ሼር አድርጓል። ኦኬ ሸፍኖላቸዋል። ኒካህ መታሰር ላይ መጥቶ እሱ አስሯል። እኔም እሱም ሁለታችንም ሸፍነናል። የአቅማችን በአላህ በሚያውቀው ልክ ትፈታ። ግን በምን ያህል ጊዜ ነው ሶስቱ ፍቺ ወርዶላት የተፈታችው? በምን ያህል ጊዜ እኔ ተነገረኝ ተነገረኝ ከተጋቡ በስንት ጊዜ ነው? 2 ወር በማይሞላ ቀን ነው የፈታት። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ደግሞ ያልቀረብኩበት ምክንያት የመጀመሪያ ለጀማል ምን ብሎታል መሰለህ? ንካይ ልቀድ ነው ብሎታል ለጀማል። ይሄ ሲለው ለጀማል ደግሞ ምን አልኩት? ንካይ ልቀድ ያፈርስ ከሆነ ነው አፍወን አይደለም። አሁን አሱ ሰምታችኋል? ምን አርጋ አሱ አንድ ደቂቃ እንዴ ልጅቷ ቤቷ ቅርብ ነው ብሏል። ቤቷ አንዴ እኔ ልጅቷን አምጡልኝ። እኔ ልጅቷን እንስማ። ተመልከቱ ማስታወቂያ የሚሰሩለት አውቀዋለሁኝ። ግን እኔ እንደዚህ በጣም የሚሰሩ መሆኑን አላውቅም ነበረ። ስሙ አገር ቤት አግብተው ማውጣት የሚፈልጉም አሉ። ሳውዲ ዱባይም አሉ ብዙ እህቶች ማግባት ሐላል ሆምን ባለፈውም ተዋውቀዋለሁኝ። ሆነች በዚህ ልጅ ተደስቶ አህላል ኸይር ሰዎች ሰፖርት የሚያደርጉን አሉ። አህላል ኸይር በራሱ እንጂ ራሳችሁ ጠይቃችሁ ያስከፈላችሁት እስካሁን 15 ሰው አጋብተናል ብለሃል። 15ቱ ሰው ያጋባችሁት ገንዘብ የተቀበልከው የለም ክፈሉ ብለህ። እሺ ሌላ አንዴ እኔ ኮሜንት ተዘጋባችኋለሁ እባካችሁ። እራሱ እየተናገረ ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። አንዴ ሌላ አንድ ጥያቄ አለኝ ደግሞ ከሀጂ ጋር ምንድን ነው የተፈጠረው ነገር? አጠር አድርገህ ምንድን ነው አጋብተሃቸው ሰርጋቸው ድል ተብሎ በየቲክቶኩ በየምኑ ተለቆ መብሩክ ሲባል ነበረ። አሁን ደግሞ ሌላ ወሬ እየተወራ ነው ያለው። ስለዛም ከአንተ ነው መስማት የምንፈልገው። ምክንያቱም አንተ ጋር ያለውን ሀቅ አንተ ነው የምታውቀው። እሳቸው ጋር ያለውን ሀቅ እሳቸው ናቸው የሚያውቁ። ከእሳቸው ይጠይቃል። አንተ ጋር ግን ያደረግከውና ያጠፋኸው እዛ ቦታ ላይ ምንድን ነው የተፈጠረው ነገር? ምንድን ነው ልጅቷስ ምንድን ነው የሆነው ነገር? አጠር አድርገህ ይሄንንም ንገረን ፕሊዝ። መርሐባ ኸይር ሀጂ አወል ደብረ ብርሃን መጠለያ ጣቢያ የሚገኙ ወንድሞቻችንን ያስተጋባላል። እኔ ሚዩት አደርጋለሁ። አንተ ስልክህ ግሏል ወይ የሆነ ነገር ሆኗል? ካንተ ነው። እሺ አውራ። መርሐባ ሀጂ አወል የምንተዋወቀው በሆነ ኸይር ስራ ነው። በዛ ኸይር ስራ ላይ ደብረ ብርሃን መጠለያ ጣቢያ የሚገኙት ወንድሞቻችን ሰፖርት ለማድረግ ለማገዝ ነበር የመጣ ነው። ከዛን እነሱን ለማገዝ ስንመጣ እሱም ሲመጣ የሆነ አንድ ወንድማችን ጋር አዲስ አበባ አረፈ። ሳኒ ይባላል። እሱ ጋር አረፈ። እኔም እዛ ሄድን ጠራን። ሁለታችንም እዛ ከሄድን በኋላ እዛ የእሱ ሰራተኛ ነበረች። ከዛ ከእሱ ሰራተኛ ጋር ዲስከስ አደረጉ። ወደ ትዳር ተገባ። ከእሷ ጋር ተጋቡ። ይሄ ነገር እንደዚህ ሆነ እንጂ እኛ አጋብተን እናንተ ናችሁ ያጋባችኋቸው ያገናኛችኋቸው እናንተ ናችሁ? ኖ እነሱ መጀመሪያ ሹር አድርገው ነበረ። ካሜራ አለው እሱ ሳኒ የሚልሽ ወንድማችን ካሜራ አለው። ከዛ ካሜራ ላይ ሲያያቸው ዲስከስ ሲያደርጉ እነዚህ ልጆች እንዴት ነው ምን ነው ወደ ትዳር የሚገቡ ይመስላሉ ምናምን ብሎ ተጠየቁ። ከተጠየቁ በኋላ የሚስማሙ ሆነ ዲስከስ ተደረገበት፣ ወደ ትዳር ገቡ እንጂ ሌላ ነገር የተፈጠረ ነገር የለም። እሱ ወዶ
ፈቅዶ ነው ያገባት። ኦኬ በአንተ በኩል ያደረግከው ነገር አለ ወይ? በእኔ በኩል እንጂ አንተ እሷም ተመዝግባ እሳቸውም አንተ ጋር ተመዝግበው አይደለም የተጋቡት። ተመዝግበው አይደለም። የእሱ ሰራተኛ ነበረች። የማን ሰራተኛ ነበረች ልጅቷ? ለሐውለ ወላ የማን ሰራተኛ ነበረች? የሳኒ ይባላል ያረፍንበት ቦታ ሳኒ ይባላል። እሱ ጋር ነበር ያረፍነው። እዛ የእሱ ሰራተኛ ነበረች። ከዛም በኋላ ዲስከስ ተደረገ፣ ተስማሙ፣ ወደ ትዳር ተገባ። ከሳቸው ቆይ አንዴ አይደለም ረጋ በልና ጀማል። እሺ አይ ኖ ነርቨስ ሆነሃል። እኔ አሁን ጥያቄ ሁለቱ አንተ ቤት ተመዝግበው አይደለም ወይ ያጋባሃቸው? እንግድነት ሄዳችሁ የሆነ ቦታ ተያይተው እሳቸው ከእሷ ጋር ተፈላልገው ነው ኒካህ ያሰራቸው አላቸው ወይስ እናንተ ጋር ተመዝግበው ነው ኒካህ የታሰሩት? እሱ ጋር ሰራተኛ ነበረች ሳኒ የሚባል ወንድማችን። ከዛ እሱ ቤት ሹራ ተደረገ፣ ተስማሙ። ከተስማሙ በኋላ ወደ ጋብቻ ተገባ እንጂ እኔ ጋር ተመዝግበው አይደለም። እሱ ነው ሼር የተደረጉት። لا حول ولا قوة إلا بالله العلي العظيم سبحان الله حسبنا الله ونعم الوكيل። እኔ አንድ ጥያቄ አለኝ። እዚህ ውስጥ ያላችሁ ሀጂ ካሉና መምጣት የሚችሉ ከሆነ እሳቸውን ብቻ ጥሩልኝ። አፎን እሺ አፎን። ምክንያቱም አሁን የሰማነው የነበረው ሐላል ሆም እንዳጋባቸው ነው አይደለም? ሁለቱም እዛ ተመዝግበው እንደሆነ ነው እኔ የሰማሁት ሐቂቀተን። አፎን አፉ በሉ ማለት እዚህ ጋር ስህተት ካለ ወላሁ አለም። እኔ የሰማሁት ይሄንን ነው። እሳቸውም እሷም እዛ ተመዝግበው ሐላል ሆም እንዳገናኘን የሰማሁት። አሁን ግን እያለ ያለው ሰው ቤት እንግድነት ሄደው፣ ልብ ብላችሁ ስሙ፣ ወላሂ ለአዚም ይሄ ቀላል ወንጀል አይደለም። ሰው ቤት እንግድነት ሄደው እሳቸውና እሷ ሰራተኛ ናት እዛ ቤት በቃ ተፈላልገዋል ብለው ከዛ ኒካህ ነው ያሰሩላቸው ማለት ነው። ይሄንን ነው አይደለም ያልከው? ሰላም አለይኩም አሱ። ኦኬ ውሸት ነው የሚሉ ስላሉ ሀጂን ማምጣት ከቻላችሁ አምጡ ወይ ለሁሉም ሰው ማለት ነው እንዲረጋገጥ ለመፍረድም እንዳንቸኩል ሀጂ ይምጡ። አዎ ይምጡ። የሀጂ ስልክ ደግሞ ካለ ሐላል እኔ ልደውላቸው። ኦኬ መጣራት ስላለ ከራሳቸው ነው መስማት ያለበት። አንተ አሁን አንተ ያልከውን ከሳቸው መስማት ስላለ ስልኩ አለ ሀጂ ስልክ እዛ ሌላ ነገር የሚባለው ያለው ሰማሽን? አሱ ሻንጣቸው ቀሟቸው የሀጂ እንዳይሄዱ በግድ ነው ያስገቧቸው አይነት ነው የሚወራ ያለው። ላሐውለ ወላ ቁወተ ኢላ ቢላህ ልዓሊይል ዓዚም። እሺ ራሳቸው ይምጡ፣ ሀጂ ይምጡ፣ ሀጂ ይምጡ። እኔ ግን ለኮሜንታተሮች ሳታረጋግጡ ወላሂ ወንጀል ነው የምነግርሽ። ዲኔን ለእናቴም ለአባቴም ውሸት አይመሰክርም። ሀይቃ ነገ ሞት አለብኝ፣ ግልጽ ነው። አንድችም ነገር ውሸት ካለ እዚህ ነው የማፈርጠው ብዬ ነው የምነግራቸው። ወደዚህም ወደዚህ የምንነገር ለምን እኔ ለነፍሴ እንጂ ለስጋ አልኖርም። ማንም ፈርቻ ግልጽ ነው የማወራው። ሻወል የማውቀው ሚዲያ ላይ ነው። ኡስታዝም የማውቀው ሚዲያ ነው ያየሁት። የአሂራ ወንድሞቼ ናቸው ሁለቱም። ሳቃቸው ጀማል ኡስታዝ አንድ ቀን ሚዲያ ላይ ቁርአን ሲያሰበስቡ አንድ ቀን አየሁት፣ ቲክቶክ ላይ ማለት ነው። አሀ ይሄማ የሰደቃ ነገር ነው ብዬ በቃ ኢንሻአላህ ጀማል አልኩት፣ የሚጎል ነገር ቁርአን ካለ እኔም ያለሁት አዲስ አበባ ነኝ፣ ያለኝ ይሄን አክል አልልህም፣ በራሴ በኩል የዚህን አክል እረዳሃለሁ፣ ባለኝ መስፈር የዚህን አክል እረዳሃለሁ፣ ችግር የለውም፣ ስልኬንም ያዘውና በዚህ እረዳቸዋለሁ አልኩት። ጀማል ይኸው አለ በቃ የቻልኩት አክም ያቅሜን የዚህን አክል አልልህም፣ የውስጤን ንያዬን የራሴን ያውቃል፣ የዚህን አክል አልኩት። ያው ጀማ ብዙ ንያ የሚያደርጉ ነበሩ። ከዛ በኋላ ተነጋገር። ከ15 ቀን በኋላ መጡ። ጀማል ወደ አዲስ አበባ እየመጣሁ ነው አለኝ። ማሻአላ ብዬ ልቀበለው መጣሁ። መንገድ ላይ እንዲህ ነኝ አለኝ። ከዛ በኋላ የዛን ቀን ባልሳሳት 5,000 ብር አስገባሁለት የቁርአን ብዬ ቀድሜ ማለት ነው። ከዛ ተቀበልኩት። ሻወል መጥተዋል፣ ተነጋግረን እንደዚህ መጥተዋል አለኝ። ሀላስ አንተም አዲስ አበባ የምታውቀው ሰው ላይኖር ይችላል። ሻወልን ከመጡ ሁለታችንም መተን የሌላ ወጪ አይወጣም። ደብረ ብርሃን በራሴ መኪና ይዣችሁ ሄዳለሁ። እኔ ሊላሂ ነው የምሰራው በራሴ ብዬ ሁለቱም ሻወልን ከመንገድ በሚመጡበት ጋርመንት ሄጄ ተቀብያቸው ይዤ መጣሁ። እኔ ውስጡን የማውቀው ነገር የለም። ሰው እንዳለባበሱ እንዳነጋገሩ አይደለም፣ የውስጡን ጀሊሎ ነው የሚያውቀው። እኔ ውጫዊ አካል ነው የማውቀው የማናቸውንም።
ሻወልም እንዲህ ስለተናገረ ጀማልን ስለተናገረ አይደለም። ዲቴል ሄድ ከሌሊቱ 6 ሰዓት በመኪና ሄጄ አምጥቼ ቤቴን አስገባኋቸው። እኔ ታማሚ እህት አለችብኝ፣ ሌላ ሰዎች ነበሩብኝ። ኢንሻላህ በቃ በእናንተ ዱዓ እንኳን እህቴም እንኳን ትድናለች፣ ለእህቴም ዱዓ አድርጉልኝ ብዬ እንግድነት ተቀበልኳቸው። እኔ ስራ አለኝ። ከዛ ቤቴ ውስጥ ካሜራ አለ። ሰራተኛ እቺ ልጅ የምትባለው ከገባች 20 ቀኗ ነው። እኔ ስራ ወጥቼ ስመጣ ሲስተሩን አሳክሜ ስመጣ ስንትስል ካሜራ ሌላ ሰራተኛ ስለሆነች እኔ አንዳንዴ ካሜራ ዙም አደርጋለሁ፣ ራሴ ነው ያለው። ሳይ ጀማል የለም፣ ሀጂ ነብይ ነች። ሻወል ቤት ነው ያለው፣ ሻወል ማለት ነው። ከልጅቷ ጋር ዲስከስ ሲያደርጉ በሚስትን እንደሌለው እሷ ባል እንደሌለች ያወራሉ። ሲያወሩ አየኋቸው ካሜራ ላይ። ሀጂ ነብይ ነች፣ ቤት ነው ብቻውን ቁጭ አለው። ቪዲዮ አለኝ እኔ፣ ዲቴል የሆነ ቪዲዮ፣ ሁሉ መረጃዎች በእጄ ነች አሉት። ኤዲት አደርጋለሁ፣ ችግር የለውም። ቤት ቁጭ ያለ ሰው ነው፣ ሰራተኛ አይነች። ሳይ አየው። ከዛች ልጅ ሲስተር እህቴ ነበረች። ምን ያደርጋሉ መሰለሽ ሲስተር ሳኒ ይሄ ነገር አላማረኝም፣ ቤት ውስጥ የሆነ ነገር ጀምረዋል ብላ ያችኛዋ ሁለቱ ሲስተር እና ሰራተኛ ያወራሉ። ለእኔ ለመናገር ፈርተው ማለት ነው። እየሰማሽኝ ነው አይደል? ከዛ በኋላ ሲስተር ደግሞ ትንሽ ዲነን ሲስተር ደግሞ ትንሽ ጠንከረም ስለምትል ሌላ ውስጥ ከሚገቡ ይሄ ሰዎች ጠይቃቸው ትለኛለች ሲስተር። አሀ አልኩና ሙሉ ካሜራውን አየሁት። ሙሉ ካሜራው ሳየው የሌለ ውስጥ ገብቷል። ሳያቸው እኔ በሌለሁበት ቦታ ነው እንግዲህ ስራ ወጥቻለሁ። ልጅቷ አሁን ሚዲያ ላይ ማምጣት ትችያለሽ። እኔ አሁን ቦሌ ነኝ ያሉት ሄጄ ሰፈሯ ላይ እንትና አቅርቤ ያናግራታለሁ። በእናንተ ሚዲያ አስገባታለሁ። ለእኔ ቅርብ ነው። ከዛ ጀማል ነገሩ ጀማል አልኩታው ይሄ ሰውዬ ወላሂ የሚለው ነገር ምንድን ነው? ከልጅቷ ጋር እንደዚህ ያለው ከልጅቷ ጋር ከሰራተኛ ጋር እንደዚህ እያወራ ነው። ሁለቱ የፍላጎት ነገር አላቸው መሰለኝ አልኩና ጠየቁት። ከዛ በኋላ መጣሁና ሻወል አልኩታው ከልጅቷ ጋር ምን አላችሁ አልኩት ለሻወል። አረ ምን አለ? አይ አትግደርደር፣ ግልጹ ንገረኝ፣ ያለዛ ካሜራ አለኝ አልኩት። ግልጹ ንገረኝ አልኩት። አይ በቃ አንዳንድ ነገሮች አወራን። እሷም የቲም ባሏን ሞቶባታል። የቲም ልጅ ነው ያላት። እኔም ልጆች ያለች እንደዚህ ነኝ። እናንተ ምን አክል ታውቃታለህ አለኝ። አይ እንግዲህ ከወደድከው እኔ ካሜራ ላይ አይቻቸዋለሁ። ከተዋደዳችሁ መብታችሁ ነው። በእናንተ ሀላል አድርጋ፣ ግን ቤቴ ውስጥ ሌላ ነገር እንዲፈጠር አልፈልግም። እውነተኛ በሆነ መንገድ የምትጀምር ከሆነ አብሽሩ፣ ችግር የለውም ብዬ አናገርኩት። ጠየቋት። ከዛ በኋላ ከሰዓት ጠርቻት ከቤቷን አስመጣዋትና ከእሱ ጋር ምንድን ነው ያለሽ? በእኔ ፊት ፍላጎታችሁ አውሩኝ አልኳቸው። አወሩ፣ ዲስከስ አደረጉ። ከዛ በኋላ ልጅቷን እናትም አባትም የላትም። ልጅቷን አንድ ባል ነበራት። ባሏ በመኪና አደጋ ሞቶ የቲም ልጅ አላት። እኔ ከገባች ግን 20 ቀን ነው። ከዛ ልክ መስተንግዷቸው የሌለ ሙሀባ ሆነ። ልጅቷ ሰውዬ ከመጣ በኋላ ስራዋንም ውላች ሁሉ ነገር እኔ ሳልኖር ራሱ ሻንጣ ተሸክማ የምትሸኘው እሷ ነች፣ ልጅቷን ማለት ነው። ያናየውና በልሽ ያልኳት፣ በአስቸኳይ ወደ ውሳኔ ግቡ፣ እኔ እንደዚህ ነገር አልፈልግም አልኩና እሱን ከኔ ጋር ይዤ እየወጣው ሻወድም አለ ሚዲያ ቀርጻለሁ ምናምን ሲሉኝ እኔ ውስጡን አላውቅም። ወደ ስራ ስወጣ ይዣቸው እየገባው አደረኩና በአስቸኳይ እንዲሆን ስናናገር የሆነ የመግባባት ባህሪያቸው ከተመቻቸው በኋላ እሱ ልክ እንደ ሰራተኛ ያልሆነ እንትን አሰማት ልጅቷን ማለት ነው። ከዛ ለምን አልኩት፣ እንደዚህ ሊሆናቸው ሴት ልጅ ነች፣ ለሴት ልጅ ክብር መኖር አለበት። የፈለገን ቢሆን በህጋዊ በሆነ ነገር ትወስዳታለህ። አቅም ከሌላት ቤተሰቦቿ ጠይቃ፣ አቅም ከሌላት እኔም ያለኝ አቅም ጀማልም ያለው አቅም ይዘን በኒካ መልክ ከሆነ እኔ ኬክ ቆርሼ በቤቴን እድራቸዋለሁ። ግን ቤቷን ይጠየቅ ሲባል ቤተሰቦቿን ጠየቀች ልጅቷን። ቤተሰብ ስትጠይቅ እሱ ሐሙስ ጨርሰን ይኸውልሽ ሐሙስ አወራን። ሐሙስ አውርተን ቅዳሜ ይዣት ካልሄድኩ አለኝ። የፍጥነት ማለት ነው እንግዲህ ሻወል። አይቻልም አልኩት። ቤተሰብ ጠይቄ አልኳት። አንድ ሴት ልጅ በመጀመሪያ ቤተሰብ ጠይቃለች፣ እናት አባቷን። እናት አባቷ ከሌለ ደግሞ ወንድሟ ከሌለ አጎቷ ጠይቃ ነው ሸሪያ ፍርድ ቤት የሚካሄደው። ጠይቅ ተባለች። ወንድሞቿን እኛ እያለ ምናምን ብለው እምቢ ሲሏት፣ በልሺ በመጀመሪያ አጎትሽ ጠይቂ፣ አጎትሽን እምቢ ካለሽ በሸሪያ ፍርድ ቤት እኔ እንደ ወንድምሽ ሆኜ አርስልሻለሁ። ለምን ሌላ ውስጥ እንድትገቡ አልፈልግም። ይሄን አረግልሻል እንደ ወንድምነት። አላቃትም እሷንም። እኔ ከገባች አቀ ነው ዶክሜንት አለኝ። ይሄን እረዳሻለሁ አልኳትና ተነጋገር። እሺ አልኩና ለቤተሰብ ያክስቴ ልጅ አለች። ልጅቷ ሲደወላት አገር ቤት ነች ያክስቷ ልጅ። ከአንድ ሳምንት በኋላ እመጣለሁ፣ ከዛ በኋላ እንወያያለን ስትል የዛን ሰዓት ሰውዬ ምን አባሽ ነው ቤተሰብ የምትጠይቂ ብሎ እንደገና ዛቻ መጣበት ሰውየው ማለት ነው። አሁንም እንደ ሲመጣ
አልኩና ልክ በውስጣቸው ላይ የሆነ የመግባባት ባህሪ አነሳቸው። እየሰማሽ ነው አይደል አሲያ? ቀጥል አንተ። ይኸውልሽ ከዛ በኋላ ያጎትሽ ልጅ እስከሚመጣ ያክስትሽ ልጅ እስከምትመጣ ድረስ ንካሪ ማሰሬን ሀሳቤን አንስቻለሁ። ነገ የሆነ ነገር ይመጣል። በእንደዚህ አይነት ነገር ስለማትቀጥሉ በዚህ ጉዳይ ካሁን በኋላ እኔ ልገባ አልችልም። ለምን እሱ የሚናገሩ ሌላ ነው፣ አንቺ በቀንቀር ሀሳብ ስለምትቀይሩ ያክስትሽ ልጅ እስከሚመጣ ይጠብቅ ይሄ ሰውዬ። አንቺም ጠብቂ። እዛ ቤት ሆነሽ መርዳት የምችለው ነገር እዛም ሆነ እረዳቸዋለሁ። ካሁን በኋላ ግን እኔ በእናንተ ማክል አልገባም። ነገ ሚዲያ ለእኔ መጥፎ ነው። የሆነ ነገር ብትሆኑ እኔን ያስጠይቀኛል። ወይ ሊፈታሽ ይችላል፣ ወይ ልትፈጅ ትችላለሽ። ይሄ ከሆነ እኔ ስለሚያስጠይቀኝ እኔ በዚህ ነገር የለውበትም። በቃ ከፈለሽ ቤትሽ ላይ ይሁን። ካሁን በኋላ ሀሳቤን አንስቻለሁ ብዬ እኔ ትቻቸው ሄድኩ። እነሱ እያሉ ጀማል እያለ ልክ እኔ ስራ ሄጄ ስመጣ ዋብዬባቸው ተጣልቻቸው ስወጣ ማለት ነው አሲያ ይሰማል። ልክ ተጣልቻቸው ሲሄድ እኔ በማላውቀው መልክ ምን ያደርጋሉ መሰለ? ምርመራ ይሄዳሉ። እኔ በሌለሁበት ደም ምርመራ ብለው ራሳቸው ይሄዳሉ። ደም ምርመራ ሄደው 4,000 ብር አወጣው ብለው ማታ ልክ እኔ መግሪብ ስገባ ቤቴ ውስጥ ተኮራርፏሉ። 3ቱም 4ቱ ነው ቤት ውስጥ ማለት ነው። ምንድን ነው አልኳቸው። 4,000 ብር እኮ አስወጣችኝ ለምርመራ ተብዬ 4,000 ደሜን አስቀዳችኝ 4,000 ብር ይላል ይሄ ሰውዬ። እንዴ አልኩት። እንዴ 4,000 ብር ቀርቶ ለሚስትህን የፈለገ ነገር አትሆንም ወይ? ለምርመራ ነው እኮ ያወጣው፣ ሚስትህ ነች እኮ። አሁን በዚች 4,000 ብር እንደዚህ ሆንኩ፣ ነገ ምን ልትሆን ነው? በዚች 4,000 ብር ለምርመራ 4,000 ብር የምታወጣው ብዬ ይሄ ሰውዬ ይሄ ነገም ሌላ ነገር ሊያደርግ ነው። አሁንም በሆነ የለሁበትም በቃ ብዬ እንደጀመራችሁ ሂዱ አልኳቸው። ይኸውልህ አሁን የተባለው ኮምፕሊትሊ አንተ ካልከው ጋር እኔ ግራን የገባኝ ተቀብያለሁ ብዬ ነው። አዎ ግን ይኸውልህ ባይደጋገም ቃላቶቹ ጥሩ ነው ብዬ ነው። አንተ ቤት ነበረች ልጅቷ፣ ልትሰራ ሰው ቤት የመጣች ናት። አንተ ቤት ተቀጥራ ስትሰራ የነበረች ትክክለኛ ነገር ነው ያደረገው። ካሜራ አለ ቤትህ ውስጥ፣ ሁላችንም በየቤታችን ካሜራ አለ፣ ልጆችን የምናይበት ካሜራ አለ። በካሜራ ያየኸው ነገር ስላላስደሰተ ብዙ ያልገለጽካቸው ነገሮች እንዳሉ አይሲት ተረድቻለሁ። በዚህ መልኩ ስለሳቸው ማውራት አያስፈልግም። ግን አጠር አድርገህ የፈለግኩት ምንድነው እናንተ ኒካህ እንዳሰራችሁ ለምን እንደሆነ ታውቃለህ? እዛ ውስጥ ከተገባ ብዙ ነገሮች ስለሚመጡ ማለት ነው። ያንን ተወውና እሳቸውም እዚህ ጋር ስለሌሉ ያንን ተወውና አንተ የምታስረዳ ምንድን ነው? እቺ ልጅ አንተ ጋር ትሰራ ነበረ። እኔ የቁርአኑን አያ ነው አንተ ላይ ያየሁት። ለምን አላህ ስብሓንሁ ወተዓላ ወአንኪሑል አያማ ሚንኩም ወሷሊሒነ ሚን ዒባዲኩም ይላል። ዒባድ ማለት ምንድነው? ሰራተኞቻችሁንም አጋቧቸው ነው የሚለው። ይሄን ያለበት ምክንያት ለምንድን ነው? አላህ ስብሓንሁ ወተዓላ ዚና እንዳይመጣል። ያንን አቅምህ የቻለውን ያህል የተገበርክበትን ብቻ ግለጽልን። እሺ ጀዛከላሁ ኸይር። ይሄ ሲሆን ከዛ ወደ ኒካ ሲካሄድ ይኸውልሽ ወደ ኒካ ተካሄደ። ቤት እኔ አይደረግም ብዬ ቤታቸው ሄዱ። ልጅቷ አጎቷ ቤት መረቱ። ለምን ነገ ላይ ቤተሰቦቿ ፍቺ ቢመጣ ወይ በሱ የሆነ ነገር ይመጣ እኔ ጋር ስለሚመጣ ቤቷ ይደረጋሉ። መጨረሻ ላይ ማለት ያክስቷ ልጅ እስከምትመጣ መርዳት አለብኝ ከውጭ እረዳለሁ ብዬ ማለት ነው። እሺ ተደረገ። ኡስታዝም የቻለውን አደረገ፣ እኔም የቻልኩን አድርጌ ከዛ በኋላ ካሜራ ቀረጻ አይደረግም ተባለ እዚህ ጋር ማለት ነው። አሃ አልኩ። እቺ ሴትዮዋ ሰው የላትም ብሎ ሀላል ሚስቱ እንዳይለቀቅበት ተፈለገ። ለምንድን ነው? በፍጹም አሉ አይለቀቅም ሲሉኝ የመጀመሪያ ፈርስት የለቀኩት እኔ ነኝ። ለምን አልኩት፣ የንካ ሚስት ነኝ፣ ካላፈርክባት ንካ ቀሪያ ተቀርቶበት የተደረገ ስለሆነ አልዋሽም። ለምን ሚዲያ ደብቁልኝ የሚል ሰው ሌብነት ያለው ነው። እኔ አልፈልግም እለቀዋለሁ ብዬ እነሱ ሳይለቁ ቲክቶክ አልጠቀምም። በነገራችን ላይ በዛን ሰሞን ያወጣሁት ነው። እንዴት ፖስት እንደሚደረግም አላውቅም። ቀድሜ ልክ የዛን ቀን ዕለት እራሴ ለቀኩት። ለምን ሚዲያ እንዲወጣብኝ ሰውየው ሚዲያ እንዲወጣብኝ አልፈልግም አለ ሀጃወል። እኔ ደግሞ ለምን የንካ ሚስት ነች አይቻልም አልኩና ያንን ለቀኩት ሆነ። ከዛ በኋላ ይዞ ሄደ። የሰውዬ ይዞ ከሄደ በኋላ ለእኔ አልተነገረኝም። ወር ከ15 ቀን ወር ከምናምን ከቆዩ በኋላ ለጀማል ነው ተነገረው። ለጀማል ሲነገረው እንደተጣሉ ነግሮታል ከጀማል ጋር ማለት ነው። ጀማል ደግሞ ለእኔ ነገረኝ። እንዴ ለምን ሻያወል ለእኔ ያልነወረኝም አልኩትና ለሻያወስ ደውለትና ጀማል አልነገረም ወይ አለኝ። ምን አልኩት፣ ልጅቷ እንደዚህ ብለኛለች፣ እንደዚህ ያደረገችኝ ሲል እሺ እስኪ ልጅቷ ስልክ ስጠኝ አልኩት። ልጅቷ ጋር
ደወልኩ። ልጅቷ ጋር ስደውል ሌላ ነገር ነው። ሀጂ አወለ ነገረ ሌላ ነገር ነው። ልጅቷ ነገረች ሌላ ነው። ከዛ ምን አረው ለጀማል ደወል፣ ይሄ ውስጥ አለ። ለጀማል ደወልኩትና ጀማል አልኩት ይሄ ነገር በአስቸኳይ ወደ መፍትሄ ወደ እርቅ አጋብታቸዋል። ችግራቸው ሄደ ካላረጋገጥ፣ ችግራቸው ሄደ ካልጠየቅ ሁላችሁም ሚዲያ ላይ ገብቼ እኔ አወርዳችኋለሁ። ማናችሁም በሴቶች ላይ ሚዲያ ላይ አትቀልዱ። በአስቸኳይ ጠርተህ ሽማግሌ ልከ አስታርቃቸው፣ ችግራቸው እወቅ። ከዛ ችግሩን ቢ ካለ ደግሞ ወደ ውሳኔ ይካሄዳል አልኩት። ይኸው ጀማል አለ። እኔ ለጀማል ዛትኩበት፣ ለጀማል ማለት ነው። አስታርቅ፣ ችግራቸው አስጠራ አልኩት። ከዛ ሻወል መጣ፣ ነገረው መሰለኝ መጣ። ሻወል መጣበት። ልክ አዳሩ አድሮ ከሌሊቱ ጠዋት 12 ሰዓት ደወለልኝ። ሳኒ እንዲመጥቼ ነበረ የልጅቷ ጉዳይ እናያለን አለኝ። እኔ ቅዳሜ ደግሞ ፍላይት አለብኝ። ሻወል አልኩት ዛሬ እኔ አይመቸኝም፣ ስትመጣ አልደወልክም። ቀጠሮ አንድ ቀን በሰጠኝ ኖሮ ችግር አልነበረውም ወይ እሑድ እናደርገዋለን፣ ችግር የለውም፣ እኔም አየዋለሁ። ግን አሁንም በሆነ እኔ ለሽምግልና የምቀርበው ደግሞ ለፍቺ ከሆነ አልቀርብም፣ ለፍቺ ከሆነ እኔ አልመጣም። ለምን እኔ ሰዎችን ለማስታረቅ እንጂ ለማፋታት አይደለም የምመጣው። ይሄ ኡስታዝ አለ። ይሄን አልኩትና መለስኩለት። ከዛ ለጀማል ተነጋገሩ። ከጀማል ጋር ምን አወሩና ከዛ በኋላ ለሰኞ ለእሑድ ቀጠሩኝ። እሑድ ደግሞ አጋጣሚ ፍላይት አልመጣልኝም፣ አልመጣሁም። ለጀማል ነገርኩት። በኔ ፋንታ 1-3 ከኔ የተሻሉ ቃዲዎች ቀጥራችሁ አስታርቁ። የምታፋቱ ግን አንተም ሻዋልም አለቃችሁ። ለምን ችግሯን እንትን ነች ተብላ ምስኪን ነች ተብሎ የሆነ ነገር አይረገጥም። ችግሩ የሁለቱም አቅርበህ ተረዱ። እሱ ሚዲያ 400 ሰው ፎሎወር ስላለው ሚዲያ ስላራገበው አይደለም። እውነትን ለምን ዛሬ አልጠፋም? እውነቴን አውርጄ ነው የምወጣው። ማንንም ፈርቻ አይደለም ብዬ ለጀማል ነገሩት። ከዛ በኋላ እኔ በሌለሁበትም ይሄ ልጅ በ15 ሺህ ብር ንካ በ15 ሺህ ብር ንካ አውርደው ነገሩኝ። የለውም ንካ ሲወርድ አንድ የችብስ መጥበሻ ሰጥተው አንድ ቃሪ መጥተው በዛች ፈተውላት እቺ ሲሸኟት ልክ ዳይሬክት ደወልኩና ለሻወል ስማኝ አልኩታው እኔ ወንድ አይደለሁም፣ እቺ ልጅ ወንድ የላትም ብለህ ቤተሰብ የላትም ብለህ በ15 ሺህ ብር እንደ ሴተኛ አዳሪ በ15 ብር ከፈታሃት አልኩት እኔ ወንድነቴ ቆርጬ ጥላለሁ። ሙሉ ፋይልህን ሚዲያ ላይ ገብቼ አዝረከረከ አንተ ሚዲያ ውጣ አልኩት ለሰውየው። ከዛን ቀን በኋላ ሚዲያ ጠፋ። ለጀማልም ነገርኩት ሁለታችሁ ሚዲያ ላይ ወጥቼ አዝረከረካችኋል። ለምን ሀቅ አይደለም እየሰራችሁ? ያ እንዴት ሴተኛ አዳሪ ወደ 15 አንድ ነገር ንገርሽ ዛሬ ንካዋታ አስሮ ማለት የመጨረሻ ስነግርሽ ማለት ነው የወር አበባ ሳያልቅ በ5 ቀን አልጋ ካላደርኩ አለ እንደ ሴተኛ አዳሪ ሊያበርድባት ነው ወሰደው አይደለም። ይሄ ስለሆነ በኔ በኩል ጨርሻለሁ። ይሄ ዝቼበታለሁ። አንተ ጋር ትሰራ ስለነበር ስላዘንክ ነው። አንድ ሴት ሰው ቤት ሰራተኛ ትሁን ቆሻሻ ጠራጊ ትሁን አላሁ ሱብሓነሁ ወተዓላ የሰጣት ክብር አለ። በኒካህ ነው የሰጣሃት። አሁን ይኸውልህ በኒካህ እንድታገባ አድርጋሃታል። ትክክል ነህ። ለእሷ መቆምህ ለእሷ ዲፌንድ ማድረግህ ደሃ ናትና አቅም የላትም ተብሎ ምንም አይነት ግፍ ሊፈጸምባት ሴት ልጅ አይገባም። አይ አግሪ ዊዝ ዩ። ግን ስትናገር ያው ምን አለ መሰለህ ቀስ ብለህና ውስጥ ያለውን ንዴት አይካንፊልት ቆይ ቸኩለው ምን ያህል እንዳገቡ ምናምን እየተናገርክ ነው። ኦኬ በሳቸው በኩል ያለውን ነገር ያወቅነው ነገር የለም። ካንተ ግን ሰምተናል። ሌሎች ዲቴል ውስጥ ግን አትግባ። ምክንያቱም ቆይ አንዴ ምነወር ፕሊዝ ዲቴል ውስጥ እንዳትገባ። ለምንድነው ዲቴል ውስጥ እንዳትገባ የምልህ? ሞር ብዙ ነገሮች እናንተ የምታውቁት ነገር ይኖራል። ሶሻል ሚዲያ የያዘው ነገር ከባድ ነው። ይቺ ልጅ ሰው ቤት ስለምትሰራ ማንም ስለሌላት አላሁ ሱብሓነሁ ወተዓላ ለባሮች እሱ ሱብሓነል ኻሊቅ ከጎናቸው